ትዕግስት ከስቶክሆልም ወጣ ብሎ በሚገኝ የአረጋውያን መርጃ ተቋም ውስጥ ትሰራለች። በየወሩ ሳታቋርጥ ደሞዟ እንደደረሰ ወደ አገር ቤት ገንዘብ ትልካለች። አንዳንዴ 2000 ክሩነር፣ አንዳንዴ ደግሞ 3000። መጠኑ ቢለዋወጥም ቁርጠኝነቷ ግን እንክች ብሎ አያውቅም። ሀገር ቤት ያለችው እናቷ ሁሉም ነገር በዚህ ታስተዳድራለች። የቤት ኪራይ፣ የትምህርት ቤት ክፍያ፣ የሕክምና ወጪ፣ የማይቆምና የማይታለፍ የዕለት ተዕለት ወጪዎች። ወንድሟም የድርሻውን ትንሽዬ ገንዘብ ወደ ጎን እያደረገ ለ3 ዓመታት ደክሟል። ልብ ከገዙ ጊዜ ጀምሮ አብረው ለመግዛት ለሚመኙት መሬት በየወሩ ሳንቲም ይቋጥራል። በ2020 እንደ አውሮፓውያን አቆጣጠር 2000 ክሩነር አገር ቤት ሲደርስ በግምት 6600 ብር ይመነዘር ነበር። ዛሬ ያው ተመሳሳይ 2000 ክሩነር ከ34000 ብር በላይ ይመነዘራል። በወረቀት ላይ ሲታይ ትዕግስት ለቤተሰቦቿ ከምንም ጊዜ በላይ ብዙ ገንዘብ እየላከች ነው። ታዲያ ለምንድነው እናቷ በደወለች ቁጥር ድምጿ ይበልጥ የዛለ የሚመስለው? ለምንድነው ገንዘቡ አልቆ ወሩ የሚጎተተው? ቁጥሮቹ ነገሮች እየተሻሻሉ ነው ቢሉም ከ3 ዓመት በኋላ ወንድሟ ሊገዛው ያሰበው መሬት ለምን አሁን እንደናፈቀው ቀረ። ትዕግስት መልሶ የላትም። እናቷም እንደዛው። ችግሩ በየወሩ ይሰማቸዋል፣ ግን አንዳቸውም ስም ሊሰጡት አልቻሉ። መንግስት የዋጋ ግሽበት እየቀነሰ ነው ይላል። መደበኛ አሃዞቹ ከ2 ዓመት በፊት ከነበሩት የተሻሉ ይመስላሉ። ግን የትዕግስት ቤተሰቦች የሚኖሩት በመደበኛ አሃዞች ውስጥ አይደለም። የሚኖሩት በሚላከው እና በሚበቃው መካከል ባለው ክፍተት ውስጥ ነው። ዛሬ ያንን ክፍተት አብረን እንፈትሻለን። ይህን የምናደርገው ግን ቲዮሪ ለመደርደር ሳይሆን ማንነቱን ለይተን ያወቅነውን ችግር መፍትሄ ለማበጀት ስለሚቀለን ነው። የእቃዎች ዋጋ ሲንር ሁላችንም የምንጠይቀው አንድ አይነት ጥያቄ ነው፣ ለምን? ለዚህ ጥያቄ የምናገኘው መልሶች ምክንያታዊ ይመስላሉ። ነጋዴዎች ዋጋ እየጨመሩ ነው። መንግስት ሁኔታዎችን በአግባቡ እየተቆጣጠረ አይደለም። ጦርነቱ ሁሉም ነገር አቃውሷል። የብር የመግዛት አቅም በየጊዜው እየወረደ ነው። እነዚህ መልሶች ስህተት አይደሉም። ባለፉት 5 ዓመታት ዜና የተከታተለ ወይም በቡና ጨዋታ ላይ የታደመ ሰው ሁሉ እነዚህ ምክንያቶችን በተደጋጋሚ ሰምቷቸዋል። ግን እዚህ ጋር ለአፍታ ቆም ብለን ማሰብ ያለብን ነገር አለ። ትዕግስት እነዚህን ማብራሪያዎች ሰምታለች፣ ወንድሟም እንደዚሁ። ነገር ግን እነዚህ ምክንያቶች ማወቃቸው እስካሁን አልረዳቸው። አሁንም ገንዘቡ ወር አይገፋም። አሁንም መሬቱ ህልም እንደሆነ ነው። በየወሩ ከሚላከውና ከሚያስፈልገው መካከል ያለው ክፍተት ያው እንደነበረ ነው። ይህ ማለት ደግሞ በእነዚህ ማብራሪያዎች ውስጥ የጎደለ ነገር አለ ማለት ነው። ማብራሪያዎቹን የሚሰጡ ሰዎች ተሳስተው ሳይሆን ሙሉ ምስሉን በአንድ ተራ ጨዋታ ላይ ከሚናገሩት ነጥቦች በላይ ሰፊም በመሆናቸው ነው። ከውጭ ሀገር ገንዘብ ለምንልክ ሰዎች ደግሞ የራሳችን የሆነ ስጋት አለን። ምንዛሬ ተመኑን እንከታተላለን። ለመላክ የተሻለ ጊዜ እንመርጣለን። ለቤተሰቦቻችን የተሻለ ብር የሚያስገኝልን መንገድ እንፈልጋለን። ገንዘቡ ቤተሰቦቻችን ጋር ደርሶ ለቁም ነገር እንዲውል የቻልነውን ሁሉ እናደርጋለን። ይሁን እንጂ አሁንም ቢሆን በቂ አይደለም። ስለሆነም ዛሬ የትዕግስት ታሪክ የተሟላ ምላሽ ማግኘት ስላለበት ሙሉን ምስል አብረን እንፈትሻለን። ከዚህ ቪዲዮ መጠናቀቅ በኋላ ነገሩ እንዲህ ነው ለካ ብላችሁ በግርምት እንድትቀሩ ሳይሆን በገንዘባችሁ ላይ ምን እየተከሰተ እንደሆነ ተረድታችሁ ቀጣይ እርምጃችሁን በልበ ሙሉነት እንድትወስኑ ነው። ከአንድ መሰረታዊ እውነት እንነሳ። በገበያ ላይ የሚዘዋወረው የገንዘብ መጠን ሊሸጥ ከሚችለው ሸቀጥና አገልግሎት በላይ ሲያብጥ የዋጋ ንረት ይፈጠራል። የዋጋ ግሽበት ማለት ከዚህ ሌላ ምንም ተአምር የለውም። በአጋጣሚ የሚከሰት ግጥምጥሞች ወይም የሆነ አካል የሚሸርበው ሴራ አይደለም። ያቺ አንዲት ኩንታል ጤፍ፣ ያቺ ቁራጭ መሬት ወይም ያ ዳቦ ላይ ብዙ ብር ተረባርቦ እንደሚሻማው ያህል ነው። ገንዘቡ ከሸቀጡ በላይ ሲበዛ እያንዳንዱ ብር የመግዛት አቅሙ በየቀኑ እየመነመነ ይሄዳል። አሁን ይህን እውነታ ወደ ትዕግስት ታሪክ መልሰው በ2020 ትዕግስት 2000 ክሩነር ስትልክ 6600 ብር ገደማ ይደርስ ነበር። ዛሬ ግን የ2000 ክሩነር ከ34000 ብር በላይ ይመነዘራል። ባለፉት 10 ዓመታት ውስጥ የምንዛሬ ተመኑ በከፍተኛ ሁኔታ ለትዕግስት አድልተዋል። ክሩነር ከብር ጋር ሲነጻጸር ከ600% በላይ አድጓል። በወረቀት ላይ ሲታይ ትዕግስት ለቤተሰቦቿ ከምንም ጊዜ በላይ ብዙ ገንዘብ እየላከች ነው። ስለዚህም የቤተሰቧ ኑሮ መሻሻል እንጂ መክበድ አልነበረበትም። ግን ስፕሬድሺቱ የማይናገረው አንድ መራር እውነት አለ። ዝቅተኛ ገቢ ያላቸው ኢትዮጵያውያን ከሚያገኙት ከእያንዳንዱ 100 ብር ውስጥ ከ63 ብር በላይ የሚሆነው በቀጥታ ለምግብ ወጪ የሚውል ነው። ይህ ገንዘብ ለቁጠባ፣ ለንግድ ወይም ለታለመው መሬት መግዣ የሚተርፍ ሳይሆን በዕለት ማዕድ ለምግብ ብቻ የሚወጣ ነው። ስለዚህ ክሩነር በምንዛሬው ገበያ ላይ 600% አሸንፎ በነገሰበት ወቅት ብር በበኩሉ በአትክልት፣ በምግብ ዘይትና በስጋ ዋጋ ተሸንፎ ቁልቁል እየወረደ ነበር። ትዕግስት ከ5 ዓመት በፊት ከምትልከው 5
በ5 እጥፍ የሚበልጥ ብር እየላከች ቢሆንም ቤተሰቧ ግን አሁንም ወሩን መግፋት አቅተዋቸዋል። ይህ የሆነው እንዲሁ በአጋጣሚ የመጣ መጥፎ እድል አይደለም፣ በራሱ የሚንቀሳቀስ የአንድ ትልቅ መዋቅር ውጤት እንጂ። የትኛውም መዋቅር ደግሞ የራሱ መነሻ ምክንያቶች አሉት። በብር ላይ የደረሰውም ሆነ በትዕግስት ቤተሰብ ላይ የታየው ሁሉ መነሻው አንድ ቦታ ብቻ አይደለም፣ በ5 የተለያዩ አቅጣጫዎች በአንድ ጊዜ የተንቀሳቀሱ ክስተቶች ናቸው። አንዱ ሌላኛውን እየመገበና እያቀጣጠለ ይህን ሰንሰለታማ አዙሪት የፈጠሩት። የጥፋቱ ሰንሰለት የሚጀምረው ከጦርነቱ ነው። ኢትዮጵያ ወደ ጦርነት ስትገባ የሀገሪቱን እጅግ ምርታማ የሆኑት የእርሻ መሬቶች አወደመ። እርሻዎቹ ሲታገዱና የመጓጓዣ መንገዶች ሲዘጉ በሚሊዮኖች የሚቆጠሩ ሰዎች መመገብ የነበረበትን ምርት ለገበያ ሳይደርስ ቀረ። እህል ለገበያ ሳይደርስ ሲቀር ደግሞ ውጤቱ ሊሆን የሚችለው አንድ ነገር ብቻ ነው። ያለው ጥቂት ምርት ዋጋው ሰማይ ጣራ ይነካል። ግን ጦርነቱ እህልን ማውደም ብቻ ሳይሆን ከፍተኛ ገንዘብ መጠየቁ አልቀረም። ይህን ወጪ ለመሸፈን መንግስት ወደ ብሔራዊ ባንክ ሂዶ መበደር የግድ ሆነበት። በ6 ወር ብቻ ከ100 ቢሊዮን ብር በላይ ተበደረ። ይህም በሀገሪቱ ያለውን የገንዘብ ስርጭት በ25% አሳበጠው። ይህ ማለት ምርት በጠፋበት ገበያ ላይ ብዙ አዲስ ብር ፈሰሰ ማለት ነው። ቀድመን የገለጽነው የዋጋ ግሽበት ሞተር አሁን በሙሉ ኃይሉ መንቀሳቀስ ጀመረ። ሰንሰለቱ እዚህ ላይ አላቆመም። ለሀገሪቱ ትላልቅ ግብዓቶች የሆኑት እንደ ማዳበሪያና ነዳጅ በዶላር የሚገዙ በመሆኑ በገበያው ላይ የፈሰሰው ያ ሁሉ አዲስ ብር የብርን ዋጋ ቁልቁል ገፋው። በ2019 30 ብር ይመነዘር የነበረው ዶላር በ5 ዓመት ውስጥ በ110 ብር ተተካ። በዚህም ምክንያት ማዳበሪያና ነዳጅ ተወደዱ። በመጨረሻም ይህ ሁሉ ወጪ በቀጥታ ወደ ትዕግስት እናት የሸመታ ቅርጫት ተላለፈ። በዚህ ሁሉ ደግሞ የኮቪድ ወረርሽኝና የሩሲያ ዩክሬን ጦርነት የነዳጅና ማዳበሪያ ዋጋ በማናር ተጨማሪ ጫና ፈጠሩ። ቀድሞውኑ የዛለው ኢኮኖሚ ይህን ድንገተኛ ዱላ የሚሸከምበት አቅም አልነበረው። አሁን ምስሉን በደንብ አስተውሉት። ጦርነቱ ምርታማነትን ቀነሰው። ምርት ሲቀንስ ዋጋ ይንራል። ዋጋ ሲንር መንግስት ተጨማሪ ወጪ ይፈልጋል። ወጪውን ለመሸፈን ይበደራል። ሲበደር የብር ስርጭቱ ይጨምራል። ስርጭቱ ሲጨምር የብር ዋጋ ይረክሳል። የብር ዋጋ ሲረክስ ከውጭ የሚገቡ እቃዎች ይወደዳሉ። እቃ ሲወደድ ደግሞ የምግብ ዋጋ ይበልጥ ይንራል። ይህ ዝም ብሎ የችግሮች ዝርዝር አይደለም፣ አንዱን ሌላውን እየመገበና እያፈጠነ የሚሽከረከር አደገኛ አዙሪት እንጂ። በትዕግስት ብር ላይ እየደረሰ ያለው ይሄ ነው። ትዕግስት በየወሩ ወደ አገር ቤት የምትልከውን ገንዘብ በዚህ አዙሪት ውስጥ እየተገመደ ነው። እውነታዎቹ እነዚህ ናቸው። የኢትዮጵያ የዋጋ ግሽበት እንደ አውሮፓውያን አቆጣጠር በ2022 33.9% ደርሶ ነበር። በኖቬምበር 2025 ግን ወደ 10.9 ዝቅ ብሏል። ያ የ3.4 ቢሊዮን ዶላር የዓለም አቀፍ የገንዘብ ድርጅት IMF ስምምነት መድረስ ወደ ነበረበት ግብ እየተጓዘ ነው። ውጤቱም መታየት ጀምሯል። የ2024ቱ የብርን ዋጋ በገበያ የመወሰን እርምጃ ይፋዊ የምንዛሬ ተመኑን ወደ እውነታው አስጠግቶታል። ቀደም ብለው የገለጽነው የአስፈሪ አዙሪትም ፍጥነቱ እየቀነሰ ነው። እነዚህ ቁጥሮች እውነት ናቸው፣ ትልቅ ትርጉምም አላቸው። ነገር ግን እነዚህ ቁጥሮች ሊመልሱት የማይችሉ አንድ መሰረታዊ ጥያቄ አለ። የዋጋ ግሽበት እየቀነሰ ከሆነ ለምን የትዕግስት እናት አሁንም በየወሩ መጨረሻ ይቸገራሉ? ለዚህ ጥያቄ መልሱ የሚገኘው ይፋዊ ስታቲስቲኮች ብዙም የማያጎሉት አንድ ዝርዝር ጉዳይ ውስጥ ነው። የኢትዮጵያ የሸማቾች የዋጋ መረጃ በከፍተኛ ሁኔታ የተንጠለጠለው በምግብ ዋጋ ላይ ነው። ጠቅላላው የዋጋ ግሽበት ቁጥር እየቀነሰ ባለበት ወቅት እንኳን የምግብ ዋጋ ግን መጨመሩን ቀጥሏል። አትክልት፣ የምግብ ዘይት፣ ስጋ፣ ስኳርና የወተት ተዋጽኦዎች፣ እነዚህ ዝቅተኛ ገቢ ያላቸው የኢትዮጵያ ቤተሰብ በየቀኑ የሚገዟቸው መሰረታዊ ሸቀጦች ናቸው። ከሚያገኘው 100 ብር ውስጥ 63 ብር ለምግብ ለሚያጠፋ ቤተሰብ በዜና የሚወራው የዋጋ ግሽበት መቀነስ በዕለት ተዕለት ህይወቱ የሚፈይደው ነገር የለም። ስፕሬድሺቱ መሻሻል አለ ይላል፣ ማዕድ ቤቱ ግን ትግል ላይ ነው። ሁለቱም እውነት ናቸው። የሚለኩት ግን ፍጹም የተለያየ ነገር ነው። ክፍተት ያለው እዚህ ጋር ነው። እናቷ በደወለች ቁጥር ትዕግስት የሚሰማ ስሜት ይሄ ነው። ይህ የሆነው የእርዳታ ማነስ ወይም የጥረት ጉድለት ስላለ ሳይሆን በይፋዊ ቁጥሮችና አንድ ቤተሰብ በገበያ ውስጥ የሚያጋጥመው እውነተኛ ተሞክሮ መካከል ክፍተት ስላለ ነው። አሁን ትዕግስት በየወሩ ለሚሰማት ስሜት ስም ተገኝቶለታል። አንድን ችግር ደግሞ ስም ከሰጣችሁት በመጨረሻ እርምጃ ልትወስዱበት የሚችሉ ችግር ይሆናል። ከውጭ ሀገር ገንዘብ የምትልኩ ከሆነ ገንዘብ የምትልኩበትን ሁኔታ በስሜት የተነዳ መሆኑ ቀርቶ ግንዛቤ ማዕከል ያደረገ ቢሆን ይመከራል። የምንዛሬ ተመኑን መንቀሳቀሱ ይቀጥላል። የ2024ቱ ሪፎርም ቢኖርም ብር አሁንም ጫና ውስጥ መሆኑ አይቀርም። ምክንያቱም መዋቅራዊ ችግሮች በአንድ ዓመት ውስጥ ስለማይፈቱ። ምንዛሬ ለውጦች በንቃት መከታተል ትላልቅ ዝውውሮችን በብልሃት እንድታደርጉ ይረዳቸዋል። ብር ለመላክ የምንጠቀምበት ተቋም ትልቅ ልዩነት ያመጣል። ባንኮች አሁንም በከፍተኛ የአገልግሎት ክፍያና በምንዛሬ ልዩነት ምክንያት ቤተሰቦቻችሁ እጅ የሚደርሰውን ገንዘብ መጠን ያሳንሱታል። እንደ ዋይዝ ያሉ ተቋማት ግን ግልጽ ክፍያና በእውነተኛው ተመን በተጠጋ ዋጋ ይሰራሉ። ያ ልዩነት ብቻ በአንድ ዓመት ውስጥ በሺዎች የሚቆጠር ብር ሊያትርፍላችሁ ይችላል። ሀገር ቤት ኢንቨስት ለማድረግ፣ መሬት ለመግዛት፣ ቤት ለመስራት ወይም ንግድ ለመጀመር እያስባችሁ ከሆነ በኢትዮጵያ ያለው የዋጋ ግሽበትና የምንዛሬ
ምንዛሪ ያለ መረጋጋት ጊዜያዊ ሳይሆን መዋቅራዊ ሁኔታዎች መሆናቸው ተረዱ። ይህ ማለት ኢንቨስት አታርጉ ማለት ሳይሆን ሁኔታውን በሚገባ አጢናችሁ አቅዱ ማለት ነው። ሀገር ቤት ላላችሁ ደግሞ ገንዘባችሁ 7% በሚከፍል ተራ የቁጠባ ሂሳብ ውስጥ ተቀምጦ የዋጋ ግሽበቱ ግን ከ10% በላይ ከሆነ በየወሩ የገንዘባችሁ እውነተኛ ዋጋ እየቀነሰ ነው ማለት ነው። ከጃንዋሪ 2026 ጀምሮ ኢትዮጵያ ለመጀመሪያ ጊዜ የባንክ ወለድ ተመን በነፃ ገበያ እንዲወሰን አድርጋለች። ይህም ማለት ባንኮች አሁን ካለው ከ7% በላይ በሆነ ወለድ ሊወዳደሩ ይችላል ማለት ነው። ወደ ባንካችሁ ሄዱና አሁን የምትሰጡት ከፍተኛ የቋሚ ተቀማጭ ወለድ ስንት ነው ብላችሁ ጠይቁ። ወለዱ የዋጋ ግሽበትን የማይበልጥ ከሆነ ገንዘባችሁ እውነተኛ ትርፍ በሚያስገኝ ሌላ ነገር አስተማሩት። ትውልድ ሲጠቀምበት የቆየው የእቁብ ስርዓት በብልሃት ሊሰራበት የሚገባ የፋይናንስ መሳሪያ ነው። በየወሩ የምታስገቡት ቁጠባ በየቀኑ በዋጋ ግሽበት ከመበላቱ በፊት እቁብ ሲደርሳችሁ የሚገኘው ጥቅል ገንዘብ የተሻለ የመግዛት አቅም ይኖረዋል። ነገር ግን እቁብ ከመድረሱ በፊት ለምን ተግባር እንደምታውሉት ማለትም ለመሬት፣ ለቁሳቁስ ወይም ለንግድ ግብዓት አስቀድማችሁ መወሰን አለባችሁ። ትዕግስት አሁንም ገንዘብ መላኳ ቀጥላለች። እናቷም ነገሮች አቻችለው ኑሮ እየገፉ ነው። ወንድሟም ለዚያች ለናፈቀችው መሬት ሳንቲም መቆጠቡን አላቆም። ዛሬ የገለጽነው ይህ ሰንሰለታማ የኢኮኖሚ አዙሪት አሁንም በስራ ላይ ነው። በሚቀጥለው ወር ወይም በሚቀጥለው ሳምንት የሚፈታ አይደለም። እንዲህ ያሉት መዋቅራዊ ሂደቶች ለውጣቸው አዝጋሚ ነው። ግን አሁን አንድ ነገር ተቀይረዋል። የገጠማችሁን ፈተና ምንነት አሁን በውል ተረድታችኋል። ነገር ግን ነገሩ እድለቢስነት ወይም የማንም ግለሰብ ጥፋት አይደለም። የራሱ መነሻና አካሄድ ያለው የአንድ ሰንሰለታማ ሂደት ውጤት እንጂ። በዚህ ሂደት ውስጥ ደግሞ የእናንተ ውሳኔዎች እውነተኛ ልዩነት ሊፈጥሩባቸው የሚችሉ አጋጣሚዎች አሉ። በዚህ ግንዛቤ ተመስርታችሁ የምታደርጉት ምርጫ በዚህ ስርዓት ውስጥ በእጃችሁ ያለው ብቸኛ መሳሪያ ነው። በጨለማ ውስጥ ያለ ቀለም ሁሉ ጥቁር ነው። ዛሬ አንድ ቀለም በብርሃን ታግዘን አይተናል። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።